እውቀቱ ካለህ ግን ዛሬ ስለ ተርሚስተር ካወቅ ወይ ስለ ኔትወርክ ዲቴክሽን ካወቅ ኤ23 ላይ ብትሰራው ነገ ኤ55 ላይ ትሰራዋለህ። ከነገ ወዲያ ኤ71 ላይ ትሰራዋለህ። ገብቶሃል አይደለ? ከዛም ሌላ ኤስ22 ላይ ምን ላይም ትሰራዋለህ። ግን ሁልጊዜም አላማችን ስራ ላይ እስከሆነ ድረስ ሶሉሽኑ ይጠቅመናል። አንድ ስኪል ከዛ ከእውቀት ጋር አንድ ስኪል ላይ በጣም ጎበዝ የሚሉ ልጆች አሉ። እኔ እዚህ ቤት ላይ ያሬድ በጣም የምቀናበት ልጅ ነው። አንድ ስኪሉ በጣም አሪፍ ነው። ጀግና ልጅ ነው። አንድ ስኪል አለው። አዎ ያሬድ አንድ ስኪሉ በጣም ፐርፌክት ነው። አንድ ስኪል ፐርፌክት ሆንክ ማለት ሎጂኩን ሁሉ አወቅኩ ማለት አይደለም። ሎጂኩን አታውቀውም፣ ዳይሬክት አታውቀውም አይደለም የተባለው። ይሄ ቢሆንስ አይነት ጥያቄ ሲጠየቅ ግን ልክ ነህ እኮ ይልህና ግን በራሱ ይሄዳል። ያ ምን ያደርጋል? ሌሎችን ሰዎች አግሬሲቭ ያደርጋል። የ15 ሶሉሽን ያሬድ አገኘሁት 4 ጃምፕ አድርጌ አለ። ኦኬ አገኘሁ፣ ገባህ አይደለ? ሁዛ ደግሞ 4 ጃምፕ ማድረግ አቅቶት ሳይሆን ያንን ነገር ያላገኘው ይሄ እኮ ከዚህ ነው የሚመጣው፣ ከዚህ የሚመጣው ደግሞ እንዴት እንዲህ ሊሆን ቻለ ብሎ ሌላ ነገር ውስጥ ገብቶ እዛ ምርምር ውስጥ ይገባል። ገባህ አይደል? እሱ በሎጂክ ሲሄድ ነው። እዚህ ጋር ደግሞ ያሬዶ ምናልባት አላውቅም፣ ኖርማል ዳይሬክት አድርጎ ጃምፕ አድርጎ ወይም ደግሞ ምን አለ መሰለ ግኝት፣ 2 አይነት ግኝት አለ። ፈጠራም ላይ ሂድ፣ ምንም አይነት ግኝት ላይ በስህተት የሚገኛለ፣ በጥናት የሚገኛል። በስህተት ሄደ ከሻይ ጀምሮ ብዙ ነገሮች ቲክቶክ ላይ እናያለን። በስህተት የተገኙ ነገሮች አሉ። ሁዛ የ15ቱን ያላገኘበት ምክንያት በሎጂኩ ስለሄደ ነው። እሱም በሂደት ያገኘዋል። ያሬዶ ደግሞ ያለ ሎጂክ ስለሄደ አግኝቶት ሊሆን ይችላል። ራ እዚህ ጋር ምን መሰለህ እንዴ፣ ይሄ ማለት አለመቀበል፣ የሰውን ልጅን አለመቀበል። እኔ አሁን እዚህ ጋር አላውቅም ስንት ዓመት የሰራችሁ እንደሆናችሁ አላውቅም። በእድሜ ልክ የሆነ የሰራችሁ የስራ ልምድ ከሆነ አላውቅም። እኔ አሁን ወደ 11 ዓመት ሰርቼ ይሆናል። 11 ዓመት ሰራው ማለት ግን ስለ ሞባይል ጥገና ግን የገባኝ ሞር 4 ዓመት ሊሆን ይችላል። ወደ 7 ዓመት ምናምን ዝም ብሎ 3 ዓመት ዲሲ ባትሪ መቀስቀስ፣ ተች የሚበየድ መበየድ ምናምን ነበረ። ሲለጠጥ የብዙ ዓመት ስልኩ የተለያየ አይነት ባህሪ ያለው ነው። የኔ ጥያቄ እዚህ ጋር ሁሌ የሚያከራክረኝ ለምን እንደሆነ ታውቃለህ? ሜራ በተን አለ፣ ኢንፊኒክስ አለ፣ ቴክኖ ላይ አለ፣ ሳምሰንግ ላይ አለ፣ ኦፖ ላይ አለ፣ ሬድሚ ላይ፣ አይፎን ላይ የተለያየ አይነት ባህሪ ያለው እና ያን አንደርስታንድ ቮልቴጅ ብቻ ማስተማር ወይ ደግሞ አምፔር የሚያልፈው ኢንዳክተር ካፕ ሬስተር አይደለም ማተር የሚያደርገው። አንድ ስልክ ሲመጣ የመጀመሪያ ጥያቄው ከስተመሩ ጋር ነው ኮሚኒኬት አድርጉ የምለው ሁሌ አይደለ ሜራ? ከዛ እሱ ወደ ስራ አሁን ቻሌንጅ ብዬ ለምን እንደወጣ ካለ እንደዚህ ያልኩት ልተጋብቼ ነው። እኔ በስራ ከሆነ ችግር የለብኝም እሰራለሁ። ግን ይቅርታ አድርጉኝ እዚህ ጋር ካላችሁ ሁላችሁ ኦዲየንስ፣ እዚህ ጋር ሰዎች ባህሪ አስቸጋሪ ነው። ስናገር ንግግር አልችልም ማርያምን። ስራ ግን እግዚአብሔር ይመስገን በጣም የሆነ እጠራለሁ፣ ሞክራለሁ። አይሆንም ማለት አልችልም። ካፌ ወጥቶ አይሆንም ይሄ ቦርድ ቀይር ማለት ካፌ አይወጣም፣ ይደብረኛል። እስከ ጥግ መሞከር እወዳለሁ። ይሄ ባህሪ ነው። ያ ደግሞ ጥገና ላይ አንተ እንድትቆይ ያደርጋል። ጎበዝ እንዲሆን ጥረትን ራስ አብዴት እንድትሆን ያደርጋል። አብዴት ሞክር።